ሰላም ጤና ይስጥልኝ። ካንሰር በቁጥጥር ስር ውሏል። ዛሬ የምስራች ነው የምነግራችሁ። የጡት ካንሰር የተሰራጨ ደረጃ 4 ላይ የደረሰ ከኬሞቴራፒ ሁሉ ያለፈ ከየትኛው መድኃኒቶች ሁሉ ያለፈ ወደ ሞት እያዘገመ የነበረ የጡት ካንሰር ዛሬ በቁጥጥር ስር ውሏል። የቅዱስ ጳውሎስ ሆስፒታል ማረጋገጫውን ሰጥቷል። እስከ መጨረሻው አብራችሁን ቆዩ። ይሄን ቪዲዮ ጨርሳችሁ ስሙት። በማርያም አልካችሁ ጨርሳችሁ ስሙት። ከዛ በፊት አንዳንድ ጅል እኮ አይጠፋም እኮ ይሄን አይቶ ዝም ብሎ ይሆናል እኮ። እባክህ የኔ ቤተሰቡን ወንድሜ እቤትህ ሆነ ራስህን እንድታክም ብዙ መድኃኒቶችን ነግራቸዋለሁኝ። የኔ ቤተሰብ ያልሆናችሁ ካላችሁ ሁሉ አሁን እችን መደመሯን አንዴ ጠቅ አድርጓት። አትከፍልበት እንዴ አትከፍልበትም እኮ እችን መደመሯን ካለኝ አንዴ ጠቅ አድርግልኝ። ከዛስ የልብ ቅርጿን አንዴ ንካት። ኮሜንት ላይ ገባና የተለመደውን ጻፉልኝ። ሌላ ነገር እንዳጽፉብኝ አደራችሁን። ሌላ ነገር አጻፉብኝ። እንድጽፉልኝ የምፈልገው አንድ ስም አለ። ስለ ሁሉም ነገር እግዚአብሔር ይመስገን። ይሄን ጻፉልኝ። ስለ ሁሉም ነገር እግዚአብሔር ይመስገን። የድንግል ማርያም ልጅ ሕያው የአብ ልጅ ሕያው የድንግል ማርያም ልጅ ስግው ቃል ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ለሚጠሩ ሁሉ ስምህ መድኃኒት ነውና ስምክን ጠርተን መድኃኒት አግኝተናል። ለስም አጠራረህ ክብር ምስጋና ይሁን፣ አሜን። አሁን ስለ ጀመርኩት ሀሳብ እንጣላችሁ። አንዳንዴ ስሙ እኮ ጣፋጭ ነው። እናት ወላዲተ አምላክ ድንግል ማርያም ይህን ስም መድኃኒት እንዲሆነኝ በክብር ያመጣሽልኝ ድንግል ማርያም፣ ንጽሕት ቅድስት ድንግል ማርያም እግዚአብሔር በሰጠሽ የክብር መጠን ስምሽ ከፍ ይበልልኝ፣ አሜን። እህታችን ኬሞቴራፒ ሁሉ አልፎ ደረጃ 4 የደረሰ የጡት ካንሰር መቆም፣ መቀመጥ፣ መንቀሳቀስ እንደፈለገች መሆን እማትችል ሴሉ በመላ ሰውነቷ ተሰራጭቶ የነበረ የመጀመሪያ ውጤትም አለ፣ አሁንም ያለ ውጤት አለ። እግዚአብሔር የተመሰገነ ይሁን። በሉልኝ፣ ጻፉልኝ፣ ኮሜንት ጻፉልኝ፣ ማርያምን ጻፉልኝ። አሁን ደግሞ መነሳት መቀመጥ አይደለም፣ እንደፈለገች ተንቀሳቅሳ ምግቧን ሰርታ መብላት ትችላለች። እህታችን እባካችሁ ከአንደበቷ ስሙልኝ፣ ከራሷ አንደበት ስሙልኝ። እኔም አልናገርም። መጀመሪያ እንዴት ነበረች? ከዛስ እንዴት ናት? አንድችን ነካርጓት ፕሮፋይል እኔም ፕሮፋይል ነካርጓትና ከታች ካንሰር እጅ ሰጠ የሚለውን ቪዲዮ ጠቅ አድርጋችሁ ሙሉውን ከአንደበቷ ስሙልኝ። ራሷ ትንገራችሁ ከነ ውጤት ይዘን የምናወራው ዝም ብለን አይደለም ወዳጄ። ደረጃ 4 የደረሰ አይደለም ገና ደረጃ ገና ከጅምሩ ካንሰር ከተባለ ሰው በድንገት አይደለም የሚሞተው። እግዚአብሔር ህይወት ቀጠለ፣ መለሰና ህይወት ቀጠለ። እኔም ይሄን እያለኝ አምላክ ይሄን አይተ ተደሰት ያለኝ እግዚአብሔር ጌታ ሆይ ስሜ ይባረክ። የኔ ጌታ አመሰግናለሁ። ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ለሚጠሩ ሁሉ ስምህ መድኃኒት ነው። አምነው ለሚጠሩ ሁሉ ስምህ መድኃኒት ነው። ክብር ይግባ አባቴ። ልጆች ያደረከን አምላክ ስም የተመሰገነ ይሁን። ያኔ በመስቀል ላይ ስትቸነከር ክፋትን ሁሉ፣ ሞትን ሁሉ፣ ጠላትን ሁሉ ከእግር በታች አድርገዋል። እኛም ዛሬ እሱን ስም ተሸክመን እየተሻገርን ነው። እግዚአብሔር ስም የተመሰገነ ይሁን። ወላዲተ አምላክ እናቴ እግዚአብሔርን የሚያክል ጌታ የምስጋና ጎርፍ ከሚፈስበት ከሰማያዊ መንበሩ በክብር ከሚኖርበት ላይ በትህትና ስቡ አምጥቶ በረት ላይ የሚያስተኛ ትህትና ያለሽ አንቺ የተባረክሽ ከምስጋና መንበሩ ላይ ተስቦ መጥቶ ምን አይነት ትህትና ነው! ምን አይነት ፍቅር ነው! ምን አይነት ቅድስና ነው! ምን አይነት መመረጥ ነው! በነገስታት በረት አይደለም፣ በነገስታት ቤት አይደለም፣ በዙፋን አይደለም፣ በከብቶች በት ላይ እስኪተኛ ድረስ በፍቅርሽ የተሸነፈልሽ ጌታ የተሸነፈልሽ እናቴ ምን አይነት ሰው ነሽ! ምን አይነት እናቴ ያንቺ ልጆች ያደረገን አምላክ ስሙ የተመሰገነ ይሁን።
ባንቺ ምልጃ ባንቺ ልመና ምን ማናልፈው ገደል አለ? ባንቺ ቃል ኪዳን ምን ማናልፈው ገደል አለ? ምን ማንረግጠው ሾህ አለ? ምን የማንወጣው ተራራ አለ? ምን የማንወርደው ቁልቁለት አለ? ሁሉንም ባንቺ ጸሎትና ልመና ልጅሽ ደግሞ ወዳጅሽ ደግሞ ቃልሽን ሊቀበል ልመናሽን ተቀብሎ ሊፈጽም የታመነ አምላክ ነው የኔ ጌታ። ክብር ምስጋና ላንተ ይሁን። የታመነ አምላክ ነው። አንቺ ሴት ከአንቺ ጋር ምን አለኝ አባቴ? ምን አለኝ ከአንቺ ጋር? ስጋሽን ለብሼ ደምሽን ስጋሽን ተዋህጄ ከአንቺ ሰው ሆኜ በአንቺ ጡት እንደ ሰውነቴ በአንቺ ያንቺ ጡት እየጠባሁ አድጌ አንቺ የምትኝነው ሁሉ ላልፈጽም ምን ቂም አለኝ? ምን ትለብኛለሽ? እዘዥኝ እንጂ እኔ ከወዳጄ ከአብርሃም የምሰውረው አለን? እግዚአብሔር እኮ ግን ማርያምን እኔ ከወዳጄ ከአብርሃም የምሰውረው አለን? የምደብቀው አለን? ያለ ጌታ ከአብርሃምማ አብርሃም እኮ በጸጋ ነው ያደርክበት። በአብርሃም ላይ እኮ ያደርከው በጸጋ ነው። በዳዊት ላይ ያደርከው በጸጋ ነው። በቅዱሳኑ ላይ ሁሉ ያደርከው በጸጋ ነው። በድንግል ማርያም ግን ያደርከው በጸጋ አይደለም። በጸጋ አይደለም ያደረው። በሷ ላይ ግን በአካል ነው ያደረባት። ስጋዋ ላይ ነው ያደረው። በመንፈስ አይደለም ያደረው፣ በአካል ነው ያደረው። ከአብርሃም እግዚአብሔር ፈቃዱን ካልደበቀ መደበቅ ካልቻለ፣ ከደጋጎቹ ፈቃዱን መሰወር መደበቅ ካልቻለ እንዴት በስጋ ካደረባትማ እንዴት ይደብቃል? የሷን ልመናማ ተቀብሎ ለመፈጸም እንዴት ያወላውላል! እንዴት ያወላውላል! በምድር እያሉ በስጋ እያሉ እግዚአብሔር ፈቃዳቸውን የፈጸመ ከስጋ ወደ እሱ ከፍ ላሉትማ ደግሞ እንዴት አብዝቶ ፈቃዳቸውን እንዴት አይፈጽም? ጌታ ሆይ እንደ ፈቃድህ እንድንመላለስ ያደረግከን አምላክ፣ ልቦና የሰጠህን አምላክ ስም የተመሰገነ ይሁን። እንደኔ የተራብክ ረሃቤን የቀመስክልኝ፣ እንደኔ ተጠምተህ ጥማቴን የቀመስክልኝ፣ የተጋራህልኝ፣ መጨረሻ ላይም ጥማቴንና ረሃቤን በመስቀል ጠርቀህ ከመንገድ ያስወጣኸውና ለዘላለም ያስወገድከው ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ አምነው ለሚጠራው ሁሉ ስምህ መድኃኒት ነው። ሞትን መርገጫ ነው። ማርያምን ሞትን መርገጫ ነው። ጨለማን መርገጫ ነው። የእባቡን ራስ መቀጥቀጫ ነው ስምህ። ለጌታ ስምህ